ቼንጅለስ ነው፣ ማይለዋወጥ ነው። አንተ ክም ዋመት ከን ይዘያልቅ ነው ማለት አንተ ግን ያው አንተ ነህ። እግዚአብሔር ሁሉ ጊዜ ምንድነው ያው ነው። በቃ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ድረስ ያው ነው ተብሎ እንደተነገረው ራዕይ 13 ላይ ማለት ነው። ስለዚህ አይለዋወጥም። እና ተጸጸተ የተባለው ግን ምንድነው? ፐርሶኒፋይድ የሆነ ፐርሶኒፊኬሽን የሚባል ሰውኛ አገላለጽ በእኛ አውድ አድርጎ ለእኛ እንዲገባን በሰውኛ ያደረጋችሁት ነገር ይገለጽ ቢባል የሚያጸጽት ነበረ ለማለት ነው። እየሰማችሁ ነው ወይ? እና ምን አታወሩም እንዴ? እንደዛ ለማለት ነው በሰውኛ እንጂ እግዚአብሔር የሚጸጸት ነው ለማሰኘት አይደለም። ግን ተጻፈ ምን እንበለው? አሁን የሚያነብሰው ምን ሊል ይችላል? ቃላቱን በእግዚአብሔር ይለካና እግዚአብሔር የሚጸጸት ነው ሚል ዶክትሪን ሊሰራ ይችላል። ይሄ ደግሞ ክህደት ነው አይደለም? ክህደት ነው አይደለም? አይወስነው ማለት ለዚህ ነው። ግን ተጽፏል። እግዚአብሔር ተጸጸተ ተብሎ ግን ተጽፏል። እንደዚያ ተጻፈ ማለት እንደዚያ ነው ማለት አይደለም። ለምን እንዲህ ተብሎ ተጻፈ ብለን እንጠይቃለን እንጂ በተጻፈበት ነው እግዚአብሔር ለማለት አይደለም። የሆነ መልእክት ለማስተላለፍ ነው ያ ቃል የገባው ቅድም እንዳልኩት። ስለዚህ ቃላት እግዚአብሔርን ወይም ሥላሴን አይወስኑትም የሚለውን መረዳት አስፈላጊ ነው ማለት ነው። የመጨረሻ በጣም ማህት ነገር አለ። አሁን እንደ መቅድም መያዝ ያለ ግን እነዚህን ከያዝን ጥሩ ነው። ገብቷችኋል? እስካሁን ያልኩት አንድ ልጨምራችሁ ብዙ እና አንዱ የምጨምራችሁ አሁን ምንድን ነው ሥላሴን ለመረዳት ራሱ መጀመሪያ መቅደሙ ለመረዳት ራሱ ሎጂክ ሳይሆን እምነት ነው የሚቀድመው። የሥላሴን ትምህርት የመረዳት መቅድሙ እምነት ነው። እምነት የሌለው ሰው መረዳት ሲጀምር መረዳት አይችልም። ስለዚህ ትንሽም ቢሆን አይኑ ልቡን ከፈት አድርጎ አምኖ ነው መጀመር ያለበት። አምኖ ትንሽም ቢሆን ለመቀበል ልቡን ከፈት አድርጎ ነው መጀመር ያለበት። እምነት ቀዳማዊው ጉዳይ ሥላሴን የምንረዳበት